ውድ ተመልካቾቻችን እነሆ የዛሬውን ዜና ከመልካም ቲዩብ ቻናል እናስቀድማለን። ከውጭ ሀገር ዜና እንጀምራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉብኝታቸው በገልፍ ሀገራት እያደረጉ ያለውትን በሳዑዲ፣ ካታር እና አቡዳቢን ጨምሮ የተለያዩ ሀገራት 1.4 ትሪሊየን የሚጠጋ የኢንቨስትመንት ውል ማስፈረማቸውን ተከትሎ ከፍተኛ የሆነ የድጋፍ ማዕበል እየተቸራቸው ይገኛል። እንግዲህ በዚህ ወቅት የተለያዩ አግሪመንቶች መፈጸም ችለዋል። በተጨማሪ ዜና ደግሞ የአሜሪካው ፕሬዝዳንት በዩክሬን እና በራሽያ መካከል የሚካሄደው ድርድር በኢስታንቡል ላይሳካ ይችላል። ነገር ግን እኔና ፑቲን ስንገናኝ የሰላም ስምምነቱ እንደሚካሄድ ተስፋ አረጋለሁ በማለት በሙሉ ልባቸው እንደተናገሩ ይገኛል። በሌላ ዜና ደግሞ ኢራን ላይ የሚዝቱትን ዛቻ ሐሳባቸውን ቀይረው አሁን ከዛቻ ወደ ኔጎሽቲንግ ቴብል ኢራን እንድትመጣ ጥረት እያደረጉ እንደሚገኙ የተለያዩ ዜና አውታሮች ዘግበዋል። በይህንንም ዶናልድ ትራምፕ ሲናገሩ እኔ ኢራንን ከሀገሪቱን ማጥፋት አልፈልግም፣ የጥፋት መንገድ ጥሩ አይደለም፣ ለኢራንም ለእስራኤልም ምንም አይበጅም፣ ጦርነት አልፈልግም፣ ነገር ግን በወንበር ዙሪያ መደራደር አለብን ሲሉ መስማማታቸውን እንግዲህ እየተናገሩ ይገኛሉ። ኢራንና አሜሪካ መካከል እንግዲህ ኒኩለር ማበልጸግና አለማበልጸግ ላይ እየተጣሉ ይገኛሉ። እንደሚታወቀው ኒኩለር ማበልጸጊያው ኢራን ለሲቪሊያን ወይም ደግሞ ለኢነርጂ ለኃይል ለመጠቀም ነው ስትል፣ በአንጻሩ ደግሞ የአሜሪካ እስራኤል ደግሞ እኛን ለማጥፋት ልትጠቀምበት ትችላለች ብለው እንደሚከለክሉ ታውቋል። በሌላኛው ዜና ደግሞ የጤና ባለሙያዎች እስካሁን ድረስ እያካሄዱት ያለውን ጥያቄዎች እንግዲህ ያጠናክረው ቀጥለዋል። እንግዲህ የደሞዝ ጭማሪ፣ የተለያዩ ነገሮች እየጠየቁ ይገኛሉ። እስካሁን ድረስ እንግዲህ የተሰማ የተለየ ዜና የለም። ነገር ግን ሐኪሞች አንዳንድ ቦታ ስራ ማቆም አድማ ለማድረግ ቢያስቡም እንግዲህ በአብዛኛው የስራ ማቆም አድማ እንዳላካሄዱ እንግዲህ ተነግሯል። ምክንያቱም ሐኪሞች የሉም ማለት የህብረተሰቡ ጤና ከፍተኛ አደጋ ውስጥ ይገባል የሚል ፍርሃት ስላላቸው ጤና ባለሙያዎች እንግዲህ ስራቸው ላይ መገኘታቸውን ቀጥለዋል ማለት ነው። በሌላኛው ህወሓት ለአፍሪካ ህብረት የተለያዩ ደብዳቤዎችን መጽሐፍ ተከትሎ የተለያዩ ሀሳቦች ሲሰጡ ነበረ። ህወሓት ከዚህ ቀደም በኢንተርቪው ባደረገበት ጊዜ ምርጫ ቦርድ የሰጠውን ሰርቲፊኬት መሰረዝ ይችላል፣ ከፈለገም ደግሞ መውሰድ ይችላሉ ቢልም ደግሞ ለአፍሪካ ህብረት ባሰማው ዜና ደግሞ ህወሓት ይህንን ማድረግ አይችልም ተብሎ እንግዲህ እየተነገረ ይገኛል። ህወሓትም ደግሞ እንደገለጸው የምርጫ ቦርድ ሰርቲፊኬቱ ሊመለስልኝ ይገባል ብሎ እንግዲህ በፕሪቶሪያው ስምምነት መሰረት እኔ ፌደራል መንግስት እውቅና ሰጥቻለሁ፣ እሱም ደግሞ ለትግራይ መንግስት እውቅና ሰጥቷል። በዚህ መሰረት ደግሞ የምርጫ ቦርድ እያደረገ ያለው ትክክለኛ አይደለም ሲሉ ነበረ። በሌላኛው ዜና ደግሞ በትግራይ ክልል በራያ በማጮ ከተማ እንግዲህ የትግራይ አስተዳደር ላይ ከፍተኛ የሆነ የትችት ማዕት ሲወርድ ውሏል። እንግዲህ ይህንን ዘመቻ ያካሄዱት የራያ ህዝብ የማጮ ህዝብ የራያ አስተዳደር አይቀየርም ወይም ደግሞ ከዶክተር ደብረጽዮን የሚመደብልንን ሰው አንቀበልም በማለት አቋማቸውን እንግዲህ መግለጻቸው የሚታወስ ነው። ይህንን በተመለከተ ተጨማሪ መረጃ ስናገኝ የምናጋራችሁ ይሆናል። በሌላኛው ዜና ኢትዮጵያ ውስጥ ትላልቅ የድሮን ከ1500 በላይ የሚሆኑ ድሮኖች የራሳቸውን ትርኢት ማዘጋጀት ችለዋል። እንግዲህ 1500 ድሮኖች በአፍሪካ በልዩ አቀራረቡ የሆነ እጅግ ሰማይ ላይ እጅግ የሚደንቅና የሚያምር ፕሮግራም ተካሂዷል። እንግዲህ በዛ ፕሮግራም ላይ ጠቅላይ ሚኒስትር ዶክተር አብይ መገኘታቸው የተለያዩ ዜና አውታሮች ዘግበዋል። በተጨማሪም ደግሞ ጠቅላይ ሚኒስትር ዶክተር አብይ ለዲጂታል አፍሪካ ያላቸው ፍላጎት ከፍተኛ መሆኑ እንግዲህ እየተነገረ ይገኛል። ይህ ፕሮግራም ደግሞ በአቡዳቢ ወይም ደግሞ በዩናይትድ አረብ ኤምሬት ጥምር አማካይነት እንደተካሄደ እንግዲህ እየተገለጸ ይገኛል ማለት ነው። ውድ ተመልካቾቻችን እስካሁን ስላዳመጣችሁን እናመሰግናለን።